የግንቦት 20 መሪር ትውስታዎች የተፈራው የኢትዮጵያ ጦር ሰራዊት መፍረስና የተገንጣዮች የ30 ዓመት ትግል ስኬት እየቀረበ አፍንጫችን ላይ ደርሷል። ግንቦት 13 ቀን 1983 ዓ.ም የስርጭቱ ቁንጮ የሆኑት የኢሄድሪ ፕሬዝዳንት የኢሰፓ ሊቀመንበር የአብዮታዊ ጦር ኃይሎች ጠቅላይ አዛዥ ኮሎኔል መንግስቱ ኃይለማርያም ባልተጠበቀ ሁኔታ ከአገር መኮብለል ዜና ሆኖ ሲሰማ በየግንባሩ የተሰለፈው ሰራዊት እየፈረሰ ተስፋ በቆረጠ ስሜት አንገቱን ቀልሶ ሞራሉ ተሰልቦና ግርማ ሞገሱ ተገፎ እሳት የሚተፉ የጦር መሳሪያውን እንዳልባል እየሸጠ የለበሰውን ፋቲክና የክብር አርማው የነበረው መለዮውን እየጣለ ከመቅጽበት ሲቪል ሆኖ ከህዝቡ ጋር ተቀላቀለ። ማንንም ሳይደፍር ከሀገር ጠላቶች አልፎ ለማንም ስጋት ሳይሆን በኤርትራ በረሃዎች ሌሎች የጦር አውዶች ለዘመናት ጫማውን ሳይፈታ እንቅልፍ አልባ ሆኖ ሲፋለም የነበረው ሰራዊት ፍጻሜ በአሳዛኝ መንገድ ተደመደመ። ግንቦት 20 1983 ዓመተ ምህረት በአንጻራዊነት አዲስ አበባ ተውጣ ከከረመችበት የፍርሃት ማጥ የወጣችበት ቀን ነበር ለማለት ይቻላል። ምክንያቱም ወደ ከተማዋ በአራቱም ማዕዘናት የሚገባው የህወሓትና ሻዕቢያ ጥምረት የፈጠረው ሰራዊት ያለብዙ መከላከልና ችግር የተፈራውን ያህል ያለብዙ ደም መፋሰስ ከሞላ ጎደል ከተማዋን ተቆጣጥሮ የድል ድምጹን በብሔራዊ ራዲዮ ጣቢያ ማሰማት ችሎ ነበር። በዚያ ጊዜ እኔ በጊዜያዊነት እኖር የነበረው አንዋር መስጊድ አካባቢ ነበር። ረፈድፈድ ሲል በከፍተኛ ድብርት የሐዘን ስሜት ተውጪ ፈራ ተባ ያልኩ ከማረፊያ ወጣው። በየዘመኑ በመንገዱ ላይ በብዛት የሚታየውን እንግዳውን የወያኔ ሰራዊት በአግራሞት ተመለከትኩ። በህይወትም ልምዴ ባለድሎችን ቆስለው ወይም ተማርከው አለበለዚያ ደግሞ ወዶ ገባ ሆነው ሲወጡ ደጋግሜ አይቻለሁ። ወዶ ገባ ማለት በጊዜው ትግል በቃኝ፣ ተጸጽቻለሁ፣ እናት ሀገሬ ማሪኝ፣ ወደ ሰላማዊ ኑሮ መመለስ ፈልጋለሁ ወዘተ በማለት በፈቃደኝነት እጁን የሚሰጥ ወይም እጁን የሰጠ የወንበዴ ተዋጊ መጠሪያ ነበር። እናም ለሰዎች ማንነት፣ ምንነት፣ አቋም፣ ሁኔታ እንግዳ ባልሆንም በአሸናፊነት መንበር ላይ ቆመው አይቻለሁ። አላውቅም። ባለቁምጣ ሱሪ፣ ባለጨበሬ ጸጉር፣ ባለኮንጎ ጫማዎችና አልፎ አልፎ ስፖርት እየተባለ የሚጠራውን የሰራዊት ክፍል አረንጓዴ መለዮ ወይም ቀይ አየር ወለድ መለዮ ቦኔት በጨብራራ ጸጉራቸው ላይ የደፉ እጅግ ተጠራጣሪ ጣታቸውን ከቃታ ጋር አሳስመው መጠባበቂያቸውን ከፍተው በማንኛውም ሰዓት ምላጭ ለመሳብ ዙሪያ ገባውን በከፍተኛ ጥርጣሬ ስጋት የሚመለከቱት የአዲሱን ሰራዊት ታጋዮች ሳልጠጋ በርቀት ብቻ ያየው እግሬ እንደመራኝ ወደፊት መራመድ ቀጠልኩ። ከመስጊድ አካባቢ ተነስቼ ሀብተ ጊዮርጊስ ድልድይ ጊዮርጊስ የዕለት ውሏችንን የሚደራበት በጥበብ ዛር የምንሰክርበት ህልማችንን የምንሰራበት የነገ እንጀራችንን አብሲት የምንጥልበት ማዘጋጃ ቤት የባህል አዳራሽ ዙሪያውን በታንክ በዙ 23 በቢኬኤም መትረየስ ተጨናንቋል። እንኳን ተኩሰው ሊጥሉ ለጥፊ የሚያሳሱ ወጣቶች በተንጨባረረ ጸጉራቸው ጎስቋላ ፊታቸው መሃል ያለው ግራ የተጋባ ገጽታቸው ሲታይ አሸናፊና ባለድል ሰራዊት ሳይሆኑ በፍርግርግ ብረት የታጠረ አቦ ሸማኔ ይመስሉ ነበር። ያሳዝናሉ፣ ያስፈራሉ። ሳልጠጋቸው ሳልቀርባቸው ሁኔታውን በአእምሯዊ ፎቶ እየቀረጽኩ ወደፊት ቀጠልኩ። ለወትሮ ማዘወትርና ማልጠፋባቸው ጎዳናዎች ድባብ ደስ አይልም። በከተማዬ ባይተዋርነት ተሰማኝ። በስጋት በፍርሃት እርምጃውን የሚቆጣጠር ተስፋ ቢስ መንገደኛ አይነት ሆኜ ቀስ እያልኩ ወደፊት መጓዜን ቀጠልኩ። ከተማው በአብዛኛው ግራ በተጋባ ሁለት ክፍሎች ተውጧል። በአንድ በኩል ሌሊቱን ከተማቸውን የወረሩትን ጉዶች በመገረም ጥርጣሬ የሚያዩ የአዲስ አበባዮች፣ በሌላ በኩል መሳሪያውን አቀባብለው መጠበቂያቸውን ከፍተው ጣታቸውን ቃታው ላይ አስተካክለው አይናቸውን በስጋት በሚቁለጨለጩ በረሃኞች ተሞልቷል። አልፎ አልፎ በሁለቱ መካከል የሚታየውን ትዕይንት የሚሰብር እርጥብ ዝንጣፊ ይዘው ከበሮ እየመቱ በእልልታ ደስታቸውን የሚገልጹ ሰዎችም ገጥመውኛል። በሁኔታው እየተገረምኩ በዝግታ እርምጃዬን ቀጠልኩ። ከጊዮርጊስ አደባባይ በሀገር ፍቅር ጀርባ አድርጌ የዘውትር ድድ ማስጫ የራስ መኮንን ድልድይን አልፌ የ4 ኪሎ መንገድ ቀስ እያልኩኝ ተያዝኩት። ብቻዬን ነኝ። ውስጤ ምን እንደሚፈልግ አያውቅም። ብቻ ወደፊት ይሄዳል። እንግዳው ጦር በእርግጥ የአሸናፊነት ማረጋገጫ የሆነውን የ4 ኪሎን ወንበር መቆናጠጡን ማረጋገጥ ፈልጓል። ልፋ ያለው። እናም ወደ 4 ኪሎ ቀጠልኩ። ሺረጋ ሆቴል አካባቢ ስደርስ ከጥቂት ቀናት በፊት ወደ ከተማችን በመገስገስ ላይ ያለውን የተገንጣይ አስገንጣይ ጦር በመቃወም ሰልፍ ከወጡ ወጣቶች መሃል ግንባር ቀደም በመሆን በዚያ ቦታ የተቃውሞ መፈክር ሳሰማ ነበር። ስብሰባ ሰብሰብ ብለን ዓለም አቀፉ ማህበረሰብ ሀገራችን ከተማችን ካንዣበበበት አደጋ ይታደጓት ዘንድ ትጋታችንን እስኪሰነጠቅ እየጮህን መፈክር አሰምተናል።
እኔ በነበረኝ የተቃውሞ ስሜት ትኩረት ስቤ ይሁን ወይም በሌላ ባላውቅም የቢቢሲ ወይም የሲኤንኤን ብቻ ነጮች ከመሆናቸው በቀር ማንኛቸውም እንደሆኑ አላስታውስም የዓለም አቀፍ ሚዲያዎችን ትኩረት በመሳቤ ከትልቁ ካሜራ ፊት ቆሜ አፌ ቆበር እስኪደርቅ በታላቅ ስሜት ኢትዮጵያዊ ወኔ የተቃውሞ ስሜቴን ገልጫለሁ። ዓለም ኢትዮጵያና አዲስ አበባ እንዲታደጋት መልእክቴን አስተላልፌያለሁ። እናም ሽረጋ ሆቴል ጋር ስደርስ ከቀናት በፊት በዚህ ቦታ ያደረግኩትን ታወሰኝ። የኔ የቁራ ጩኸት ያልገደበው የተገንጣይ አስገንጣይ ሰራዊት ከተማዋንም ቤተ መንግስቱንም ተቆጣጥሯል። ትላንት ዛሬ ላይ የለም በኗል። ታሪክ በአዲስ መንገድ መጻፉን ቀጥሏል። እኔም በከተማው በራሱ ሜዳ ተጫውቶ በተሸነፈ የእግር ኳስ ተጫዋች ስሜት አንገቴን ደፍቼ አይኔን ባንዳ ቀረረ በፈራ ተባ ስሜት ወደፊት ቀጠልኩ። ወደ ድሮ ሰፈሬ ኬንያ ኤምባሲና ሳምሶን ጋር መሆን አምሮኛል። በዚህ ሰዓት እነሱ ጋር ከመሆን የተሻለ ምንም ቦታ የለኝም። የትምህርት ሚኒስቴር ህንፃን እየታከኩኝ ሳላስበው የቀበናን አቅጣጫ ትቼ ፓርላማን በስተግራ አድርጌ ቀስ እያልኩ ስወርድ ሰዎች በፓርላማው ግንብ ላይ ባለው ፍርግርግ የብረት አጥር እያሰገጉ ወደ ውስጥ በትንግርት ሲመለከቱ አየው። እናም የሚያዩትን የማየት ስሜት መጣብኝ። ከቀናት በፊት በተቃውሞ ስሜት ሳደርግ የነበረውን ልብ ያውቃልና በልክ የለሽ ስጋትና ፈራ ተባ ተውጪ ቀስ እያልኩኝ ወደ ሰዎች ተጠጋው። ሰዎቹ ሲያደርጉ እንዳየሁትም እየተንጠራራው አስግጌ ወደ ውስጥ ተመለከትኩ። አቀርቅሮ የዋለ እንባዬ ከውስጥ እየተገፋ ሊዘረገፍ በአይኔ ግጥም አለ። እዚያ ግርማ ሞገሳቸው ከሩቅ የሚያስፈራ እንኳን አጥር ተጠግቶ አሻግሮ ለማየት ለማሰብም የማይደፈሩ ወታደሮች እዚህም እዚያም ፍንክር ፍንክር ብለዋል። ባለቀ ሰዓትም ቢሆን በታች ቦታችንን አናስደፍርም ብለው እስከ መጨረሻው ሰዓት ተዋግተው ላመኑበት ዓላማ ተሰውተዋል። ውጊያው ንጋት ላይ የተደረገ በመሆኑ በወደቁበት ሳይነሱ የግንቦት ፀሐይ ስለዋለባቸው አባብጠው ተነፋፍተዋል። ውስጤ ቃል በማይገኝለት የሀዘን ስሜት እየተናጠ እንደምንም ስሜቴን ተቆጣጥሬ ወደ ኋላ የተመለከትኩ። ያየሁት አሳዝነኝ ሁኔታ በፈጠረብኝ ክፍል ያለ የመጠቃትና የመሸነፍ ስሜት ወደ ውስጤ እያነባው እንደ ንክ ብቻዬን እያወራው ተስፋ በቆረጠ ስሜት ጊዜያዊ ማረፊያ ወደ ሆነው አንዋር መስጊድ አካባቢ ተመለስኩ። ከማዕበል ማዶ ገጽ 259 ለእንቅልፍ የሚመኟቸው ቀናት ከሚል የተወሰደ በጋዜጠኛ ተስፋዬ ማሞ